ሰላም ሰላም እንዴት ናችሁ? ዛሬ ለጸጉራችን ትሪትመንት እንሰራለን። ዩኒቨርሲቲ እጂ ጸጉሬ በጣም ተሰባብሮ ነው የመጣሁትና አመት ነው እዛ ቆይቼ የመጣሁትና ላይክ ችግር የለውም ጠብቀኝ ቤቴ እስኪሄድ እንከባከባለሁ ብዬ ነበር፣ ግን ምንም አይነት ሞቲቬሽን ላያገኝ አልቻልኩም። ለዛ why not create a YouTube channel and አብሮኝ ከኔ ጋር እዚህ ቻሌንጅ ላይ መቀላቀል የሚችል ካለ አብሮኝ ተቀላቅሎኝ ይሰራል። ሰው ሞቲቬት ካደረኩኝ ኢቭን ቤተር ኢፍ ናት ደግሞ ለኔም ለራሴ ሞቲቬሽን እንዲሆነኝ ጀምሬ ከዛሬ ጀምሮ ዩቲዩብን እየለቀኩኝ ጸጉሬን ብቻ ሳይሆን ሄልዝ ትንሽ በጣም ጨጓራዬን ታመመለውና ለጨጓራ ጥሩ ነው የሚባሉ ነገሮችንም እንሞክራለን። በጣም ቀጭኜ ነው ያለሁትና ሄልዚ ኦቨርኦል ሄልዚ ለመሆን እንሰራለን። ሶ this will be my motivation ብዬ ተስፋ አደርጋለሁ። ሌላ ሰው ሞቲቬት ማድረግ ከቻልኩኝ እሰየው, that would be great። ለዛ ዛሬ የማደርገው የጸጉር ትሪትመንት ነው የምሰራው። ለጸጉር ትሪትመንቴ ለኔና ለሲስተሬ ስለሆነ የምሰራው የምጠቀመው ግማሽ ፓፓያ፣ 2 አቮካዶ፣ 3 እንደዚህ ትንሽ ትንሽ የተቆረጠ ሬት ኤንድ 4 ሙዝ አድርጌ ነው የተጠቀምኩት። ትሪትመንቲን በዚህ መልኩ ቆራርጬ አዘጋጅቻለሁ። ይሄው አቮካዶ 2፣ ግማሽ ፓፓያ፣ ሬሳችን እዚህ ጋር አለ እና 4 እንትን አለ እና ያው እግረ መንገዳችን ግማሹ ፓፓያ መበላሸት የለበትም በሚል እዚህ ጋር ለጁስ ደግሞ እንትን ብያለሁ። ያው ለጸጉራችን ብቻ ሳይሆን ለጤናችንም ይሄን ይመስላል። ሬት ያልኩት እንደዚህ ቢያንስ እንደዚህ የተቆረጠ ሬት 3 ነው የተጠቀምኩት ማለት ነው። ሶ አሁን እቺን ፈጭተን አፕላይ እናደርግና ወደ እናንተ መለሳለሁ። ያው ለውጫችን ብቻ ሳይሆን ለውስጣችንም እንጠቀም በሚለው ስቀባ ደግሞ አሳያችኋለሁ። ሶ አሁን እኔ በበኩሌ ትሪትመንት ወፈር ሲል ነው ደስ የሚለኝ፣ ምክንያቱም አይዘርዌ 2 ሰዓት ነው ጸጉሬ ላይ የሚቆየው። ለዛ እንዴት ነው እየቆየ ሲመጣ መንጠባጠቡ አይቀርም። ፕላስ ወፈር ሲል ነው የሆነ ኒውትሪየንትን የሰጠኝ የሚመስለኝ። ለዛ አሁን አንዳንድ መፍጮች ደግሞ እንዴት ነው አቮካዶ ምናምን ይከብዳቸዋል ውሃ ከሌለ። ለዛ መጀመሪያ ሪኮማንድ ማድረገው ፓፓያው እንድትጨምሩት ነው። ምክንያቱም አይዘር ወይ ፓፓያው ውሃ ስለሆነ ያን ያህል እንትን የሚል አይደለም፣ የራሱም ውሃ ስላለው አንቸገርም ማለት ነው። ከዛ ሬቱ ሙዙን ያለ ውሃ ብትፈጫቸው ውሃነት ስላላቸውና ስስ ስለሆኑ እንትን ስለማይሉ ማለት ነው። ከዛ ከላይ አቮካዶ አድርጋችሁ እነሱ ራሳቸው እንደ ውሃ ያገለግላቸዋል። እኔ እንደዛ ነው ሪኮመንድ ማድረገው፣ ምክንያቱም ወፈር ካላለ ትሪትመንት ደስ አይለኝም። ያው እንደዚህ እንትናችን ውስጥ እንከትና ያው ክሪሚ ቴክስቸር እስኪኖረው ድረስ እንፈጫዋለን ማለት ነው። እንደዚህ የሚያምር አይነት ቴክስቸር ይኖራል። ያው ፓፓያ እኔ ስላበዛውበት ሞር ኦሬንጅ ይሆናል። ከዛ እንደዚህ ምንም ውሃ ሳልጨምርበት እንደዚህ ይሆናል። ያው የኔ ጸጉር ብዙ ነው የሚወስደውና ይሄንን ከዛ የምንፈልገውን ቅባት እናደርጋለን። እኔ አሁን ይሄንን ነው የምጠቀመው። ፐርፌክት የሚል አሮን ነው ስመጣ ከግቢ እነ ሲስተር ሲቀቡት የነበሩትን ነው ስናች አድርጌ የወሰድኩት። ሽታውም ደስ ስለሚል ያው ከዛ ያው የዴት እንዲያደርግ እንደዚህ እናደርጋለን። ከዛችን ቀላቅለን ወደ መቀባት እንሄዳለን ማለት ነው። አሁን ጨርሰናል። ጸጉራችንን በደንብ ካበጠርን በኋላ ያው እንዲዳረስ ቅባታችንን በደንብ እንዲቀላቀልልን ከሰውነታችን ጋር በደንብ መታ እናደርገዋለን። ከዛ እስኪቀባ ድረስ መቼስ ዝም ብሎ መቀባት አይሆንምና ምንድነው ጥቅማቸው ነው የሚለው አንድ ላይ እናያለን። ሶ አሁን አይ ቲንክ ስለ አቮካዶ፣ ስለ ሙዝ፣ ስለ ሬት ሁላችሁም ታውቃላችሁ። ብዙ ሰውም ይጠቀመዋል። ግን አሁን ሜቢ ጥያቄ የሚሆነው ፓፓያው ነው። ፓፓያው ደግሞ እኔ ራሱ መጀመሪያ ሰው ሪኮመንድ ሲያደርገኝ አንዴ ፓፓያ እንዴት ነው ጭቅላት ምትበረ ለዛ ነበር ስሬ ነበር። ግን ፓፓያ ኢሶ ሞይስቸራይዚንግ ስላችሁ በጣም ነው ጸጉራችሁን ጭቅላታችሁን ሞይስቸራይዝ የሚያደርግላችሁ። ያ ፓፓያ በጣም እንዳልኳችሁ ሞይስቸራይዚንግ ነው። at first I was like እንዴት ነው ፓፓያን የምንቀባው? what do you mean የምን ፓፓያ ምናምን ነገር ነበር።
ከዛ አንድ ቀን ተቀበሉ። ዋይ ናት ሌትስ ትራይ ኢት ሳይሞክሩ ጀጅ ከማድረግ ሞክሮ ይሻላል በሚል ሞከርኩት እና it did not disappoint። በጣም ነው ሞይስቸራይዝ የሚያደርገው እና ደግሞ የኔ ፀጉሬ ከርሊ ነው ያው ተበጥሮ አይመስልም ግን ከርሊ ነው እና ከርሉንም እንዲጠብቅ ያደርገዋል ማለት ነው። እና ላይክ ጭቅላት ይደረቅ ምናምን በጣም እኔ አይ ላቭ ትሪትመንት ጭቅላት ይሳደርገው የሚሰጠው እንዴት ነው ቅዝቃዜው ቀራስ ነው የሚያደርግልኝና ሱስ ነው የሚሆነው እና አይ ላቭ ሶ እንደዚህ በደንብ ውስጥ ካደረስን በኋላ ወደ ጫፉ የምንሄደው እንዲያካፈልን በደንብ እያካፈልን ውስጡን በደንብ እንቀባለን እና ያው ፓፓያውን ለመሞከር አትፍሩ ነው የምላችሁ። እኔ ፓፓያ ሪኮመንድ አድርጎልኝ ራሱ ለብዙ ሰው ድጋሚ ሪኮመንድ አድርጌያለሁ እና ያው ሁሉም የተለያየ ፀጉር ታይፕ ላለው ሰው ነው ሪኮመንድ ያደረኩት። አጭርም ላለው ሰው ሪኮመንድ አድርጌያለሁ፣ ሸካራ ለሆኑትም ሪኮመንድ አድርጌያለሁ። ፀጉራቸውን እንዲህ እንዳሳሳላል በቃ የሆነ አያስቸግራችሁም ፀጉራችሁ እና ትራይት ዛራን እንላለን እና እንደዚህ በደንብ ውስጡን ቆዳውን በደንብ መጀመሪያ እናዳርሳለን። ከዛ በኋላ ወደ ጫፉ የሚሄደው እኔ ሞስትሊ ያው ጭቅላቴን መጀመሪያ ራስ ማድረግ ነው ፕራዮሪታይዝ የማደርገው። ከዛ በደንብ እንደዚህ ያልተቀባ ፓርት ነው ብዬ ማስበው ነው ደስ እያደረግኩኝ በደንብ አደርገዋለሁ። ማሳጅ ግድ ነውና ለ5 ደቂቃ በደንብ ማሳጅ እናደርገዋለን። ትሪትመንት መሰራት ስራውም ያው ገና አንቱን ልጭ ምናምን ስለሚደብረኝ ብዙ ጊዜ ግን ደግሞ ከሚሰጠው እንትን አንፃር ስናየው ግን it's worth it በሚለው እናደርጋለን እና መጨማለቁ ነው በጣም ያስጠላል፣ ግን ደግሞ ግድ ነው ምንም ማድረግ አይቻልም ግድ ነው እያለን ምንም ቢሆን ሄልዚ ሄር የመሰለ ያን ፀጉር በጣም ነው የምወደው። በቃ በጣም ነበር የምወደው ረጅም ፀጉር እና አሁን አስታክቼው ልክ ለምናችሁ ልክ ከተሳካ በኋላ ልክ ነገሩ ከደረሰ በኋላ እንደዚህ ኔግሌክት ማድረግ በጣም የሚያስጠላ ነገር ነው። የለምናችሁት የጸለያችሁበት ነገር ሲደርስላችሁ ይበልጥ አመስግናችሁ በደንብ ትሪት ማድረግ ሲኖርባችሁ መስነፍ የለባችሁ። ለዛ አሁን ዩኒቨርሲቲ ምንም አልተመቸኝም ነበር፣ በጣም ቢዚ ነበረ የአሁኑ ሴሚስተር። ለዛ ነው አሁን እንደዚህ በደንብ ማሳጅ ካደረግን በኋላ ጫፍጫፉንም እንደዚህ ተቀባን ሞይስቸራይዝ ካደረግን በኋላ ያልተዳረሱ የሚመስለን ቦታዎች እንደዚህ ፊቱ በጣም ስለተሰባበረ ፊቱ ላይ በደንብ እንደዚህ አፕላይ አደርግና በደንብ ማሳጅ ካደረግኩት በኋላ ለሳል ነው ቅላቴ ላይ ማቆየው። ከዛ በፌስታል አደርግና ሻሽን ስር አደርጋለሁ። ከዛ እኔ ሞስት ኦፍ ዘ ታይም 2 ሰዓት ነው የምቆየው። ወይ እንደዚህ የሚቸኩል ከሆነ ደግሞ ልክ ትሪትመንት ከተቀማችሁት በኋላ ከሆነ ሰዓት በኋላ ጠብ ማለት ይጀምራል። ያኔ መጥቶት በቅቶት እየተፋ ነው ብዬ ነው ማስተውለው ነው ያኔ አቆማለሁ ማለት ነው። ከዛ እንደዚህ ተቀብተን ከጨረስን በኋላ ጁሳችንን ያው ዊርድ ከለር ለምን አለው አቮካዶ እና ፓፓያ ነው አንድ ላይ ስለፈጨሁት ነው እንጂ ከለር ያለው ያው
ትክክል አይደለም። የዛ ሎሚያችንን አድርገን እንግዲህ ፊክሲንግ ከላይ ብቻ አይደለም ከውስጥ መገንባት አለብን በሚል ረሳታችን እየጠበቅን ጁሳችንን እንጠጣለን ማለት ነው። ታጥበነው ይሄን ይመስላል እንግዲህ። ይሄ ነው ተሰባብሯል ፀጉሬ እንደምታዩት፣ ግማሹ አጭር ግማሹ ረጅም ሆኖ ተቸግሬያለሁ። ለዛ አሁን ቅባታችንን ጫፍ ጫፍ እቀባለሁ። ከዛ ይሄን ደግሞ ቆዳዬን የምቀባው ነው። ከዛ ሞይስቸራይዝ ማድረግ ጋር ትልቅ ኦብሴሽን ያለኝ ሰው ነኝ። ለዛ ተልባ ቀድሜ ያዘጋጀሁት አለቃቅዬ እሱን እየተቀባሁ ለትንሽ ቦታ እሰራዋለሁ። እንግዲህ አሁን በደንብ ልንከባከበው ፕላን ስላለኝ የሮዝመሪ ውሃ ተልባ ምናምን በየቀኑ ወይ ምናምን ለማድረግ ፕላን አለኝ እንደ እግዚአብሔር ፈቃድ። ተስፋ አልቆርጥም በሚል ተስፋ ለዛ እንደዚህ አራት ቦታ አድርጌ ለማውጣት እንዲመችኝ አራት ቦታ እሰራታለሁ። ለዛ ጀስት ተልባችንን እንደዚህ እናነሳና ጫፉን በደንብ እንዲዳረስ አድርገን እንቀባዋለን። ከዛ ያው እንዲዳረስ ማበጠር ግዴታ ነው። ተልባ ለፍሪዝም እንዴት እንደሚጠቅም ታውቃላችሁ? ያው ተልባ ሲነካ ፀጉሬ እንደዚህ ነው ከርልኝ የሆነው። ያው ትሪትመንቱን ስለተቀባሁት በደንብ ከርል ሆኖልኛል። ከዛ እንደዚህ ካበጠርና በኋላ ፈሳሽ ቅባታችንን ቆዳችንን በደንብ አድርገን እንቀባታለን። ከዛ ጭቃዋን እጃችን ላይ ብዙ ሳናበዛ ይሄን ያክል በቂ ነው። በደንብ ተንፈስ አድርገን ከዛ ቀባ እናደርገውና ያው ድጋሚ እንዲዳረስ በጣም እናደርገዋለን ማለት ነው። ከዛ አሁን እንደዚህ እንሰራለን። ያው 5-6 ቦታ እናደርገውና በየቀኑ እንደዚህ ሞይስቸራይዝ እናደርገዋለን ማለት ነው። ከዛ እንደዚህ ከጨረስን በኋላ ያው እኔ አሁን ትሪትመንት ማደርገው እዚህ ጋር እንደምታዩት እንደዚህ ወፍራም ነው። ከዛ እዚህ ጋር ቅጥነቱ በጣም የሚያናደኝ ቲክነሱ ድሮ እንደ ድሮ አይደለም እና ለዛ አሁን እሱን ለመመለስ ነው እንደዚህ ስትራግል ያደረግን ያለ ነው። ለዛ ዛሬ እንደዚህ እናድራለን። 5 ቦታ 6 ቦታ ሰርቻታለሁ። ከዛ ነገ ደግሞ ሮዝመሪ ውሃ ኦር ሰምቲንግ እያደረኩኝ ከዛ ትሪትመንቱን በሳምንት ምናምን እየቀያየርኩኝ በሳምንት 2-3 የመቀባት ፕላን አለኝ ሳልመለስ። ላይክ ኤንድ ሰብስክራይብ